ምን አይነት አስገራሚ አጋጣሚ ነው! የፈጣሪ ስራ ሁሌም ለምክንያት ነው የሚባለውም ለዚህ ይመስለኛል። በተለያየ ቦታ የተጣሉ ሁለት ጨቅላ ህፃናት በአንድ ቤተሰብ በአንድ ቤት ውስጥ አብረው እንደ ወንድምና እህት አደጉ። ነገር ግን ከ20 ዓመታት በኋላ የተደረገ ምርመራ ማመን የሚከብድ እውነት ይፋ አደረገ። ታሪኩ እንዲህ ነው። ፍራንክ በ2002 ዓ.ም በአንድ የህፃናት ማቆያ ደጃፍ ላይ ተጥሎ ተገኘ። ከአንድ ዓመት ተኩል በኋላ ደግሞ ቪኪ የምትባል ሴት ህፃን በሆስፒታል መታጠቢያ ቤት ውስጥ ተጥላ ተገኘች። ዴኒስና አንጄላ የተባሉ ባልና ሚስቶች ሁለቱንም ሳያውቁ በተለያየ ጊዜ አሳደጓቸው። አብረው ካደጉ ከ20 ዓመታት በኋላ ግን የዘር ሐረጋቸውን ለማወቅ የዲኤንኤ ምርመራ በጋራ አደረጉ። የምርመራው ውጤት ሲመጣ ግን ማመን አልቻሉም። ሁለቱ በአንድ ቤት ያደጉት ህፃናት አንድ እናትና ከአንድ አባት የተወለዱ እውነተኛ የስጋ ወንድምና እህት መሆናቸውን ሳይንሱ አረጋገጠው። በመቶ ሺዎች ከሚቆጠሩ ቤተሰቦች መካከል እነዚህ ሁለት እውነተኛ ወንድማማቾች መጥተው በአንድ ጣራ ስር መገናኘታቸው የእውነትም ተአምር ነው። ታዲያ እናንተ በዚህ አስገራሚ ታሪክ ላይ ምን ትላላችሁ? ኮሜንት ላይ ጻፉልኝ። ቪዲዮንም ሼር ማድረጋችሁን እንዳትረሱ። መልካም ጊዜ